ሰላም ሰላም በመላው ዓለም ላይ የምትገኙ ኢትዮጵያውያንና ኤርትራውያን የኔ ውድ ቤተሰቦች እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም አለው። እግዚአብሔር ይመስገን። ዛሬ እንግዲህ አራተኛ ወርክሾፓችንን እየገነባን ያለንበት ቀን ነው። ቀን 4 ማለት ነው። አድካሚ ቀኖችን ነው እያሳለፍን ያለ ነው። እዚህ ጋር እንደምትመለከቱት የቦርድ ስራ አጠናቀናል። አሁን የቀረን እዚህ እኔ የቆምኩበት ጋር ላሳያችሁ። ይሄ ነው እንግዲህ እዚህ ጋር ቦርዱን እየሰራ ነው የምንገኘው። ይህንን ዛሬ እንጨርሳለን ብለን እናስባለን። አራተኛ ቀን ላይ ቦርዱ ተገጥሞ ቻክ ተደርጎ ይጠናቀቃል። ካልሆነ በአምስተኛው ቀን ይሆናል ቻክ ተደርጎ የሚያልቀው ማለት ነው። ይህ ቻክ ተደርጎ ከተጠናቀቀ በኋላ ይህንን ክፍል የማጽዳት ስራ ነው የምንሄደው ማለት ነው። እግዚአብሔር ቢወድና ቢፈቅድ አበዳሪዎቻችንም ከየአቅጣጫው ገንዘብ ቢያበድሩን ዙሪያውን ወርክሾፑን ልናሳምር ዲዛይን ያደረግንበት እናንተም ሰርፕራይዝ ሆናችሁ እንድትጠብቁ የምፈልገው ነገር አለኝና እግዚአብሔር እንዲረዳኝ ያው በጸሎታችሁ አስቡን። ሰብስክራይብ እየተደረገ አይደለም። ስለዚህ ብዙ ሰዎች ጋር ደርሶ ሰዎች ሰብስክራይብ እንዲያደርጉ ቪዲዮዎችን ጨርሶ እንዲያዩ፣ እንደዚሁም ደግሞ ያው ኢትዮጵያ ውስጥ ስትኖሩ የኑሮ ሁኔታ ትንሽ ከባድ ነው። በአንድ ስራ ብቻ ህይወትን፣ ቤተሰብን፣ ልጆችን ማሳደግ አይቻልም። አብሶ በውጭ ዓለም ያላችሁ ሰዎች ይህንን ነው ማሰብ መቻል ያለባችሁ። ወደ ሀገር ቤት ስትመጡ ትንሽ ዳቦ 15 ብር ገብቷል። ያልሰማችሁ ሰዎች ይህን ልንገራችሁ ብዬ ነው። ስለዚህ በአንድ ስራ አዋጭ የለም ኢትዮጵያ ውስጥ መኖር። ስለዚህ ቀንም ሌሊትም መስራት ይኖርባቸዋል። እረፍት የሚባል ነገር መኖር የለበትም ብዬ ነው ማምነው። እኔ እግዚአብሔር በሚያውቀው ሃርድ ወርከር ነኝ። ስራ በጣም ወዳለሁ። በተለያዩ አቅጣጫ እግዚአብሔርን ከሚያሳዝን እግዚአብሔርን ከሚያስከፋ ነገር ውጪ ሰርቶ ገንዘብን ማግኘት በጣም ነው የምወደው እና በተለያዩ መንገዶች ሰርቶ ገንዘብ ማግኘት እወዳለሁ። ዛሬ እንግዲህ ላጫውታችሁ የፈለኩት ይህንን ወርክሾፕ ለመገንባት ሳስብ በዚህ አጋጣሚ ላመሰግነው ወይም ደግሞ ትልቅ አድናቆቴን ላተርፍላቸው ላበረከትላቸው የምፈልጋቸው ተቋማቶች አሉ። አንደኛው ለሁሉ የብድር ተቋም ነው። ይህንን ወርክሾፕ ወይም ደግሞ ቢዝነሴን እንዳስፋፋ ገንዘብ ያበደረኝ ይሄ የምትመለከቱት የሁሉ የብድር ተቋም ነው። ድንገት ስራዎቻችሁን ማስፋፋት ብትፈልጉ፣ ንግድ ፍቃድ ያላችሁ ሰዎች፣ ቼክ ያላችሁ ሰዎች በቶሎ በ10 ቀን አካባቢ ነው ገንዘቡን የሰጡኝ። መተው የስራ ቦታዬን አዩ። መክፈል ይችላል አይችልም የሚለውን ነገር አጠኑ። ከዛ በ10 ቀን ውስጥ ነው ሙሉ ዶክሜንት አሟልቼ ከጨረስኩ በኋላ የሚያስፈልገው ምን መሰላችሁ? ንግድ ፍቃድ ያስፈልጋል፣ የስራ ቦታ ያስፈልጋል፣ ቼክ ያስፈልጋል። እንደዚሁም ደግሞ 2 ለእናንተ ዋስ የሚሆኑ የሁሉ የብድር ተቋም አባል የሚሆኑ ሰዎች ያስፈልጋሉ። ቤት መኪና አስፈላጊ አይደለም ማለት ነው ለመበደር። እነዛ 2 እኔ ያደረኩት ባለቤቴንና እናቴን ነው። እናቴን አድርጌ ነው እንግዲህ ተበድሬ ገንዘብ ለመውሰድ የሄድኩት። በጥሩ ሁኔታ አስተናግደውኛል። የሚገርማችሁ ነገር ይህንን የብድር ሁኔታ በምን አገኘው መሰላችሁ? ከ4 ዓመት በላይ የተለያዩ የማይክሮ ፋይናንስ ኢትዮጵያ ውስጥ ያሉት ሞክሬያለሁ። በጣም ቀላል አይደሉም። ለእናንተ ገንዘብ ለመስጠት በቀላል መንገድ የምታገኙባቸው አንድም የማይክሮ ፋይናንስ ድርጅቶች የሉም። እንግዲህ ቀሎኝ ያገኘሁት ከ4 ዓመት መከራና ከ4 ዓመት ድካም በኋላ የሁሉ የብድር ተቋምን ነው። እንግዲህ አሁን የወሰድኩትን ገንዘብ በ1 ዓመት ውስጥ መልሼ ስጨርስ ሌላ መውሰድ እችላለሁ። እንደዚሁ 30% ያልተናገርኩት የምትፈልጉትን 30% መቆጠብ ይኖርባቸዋልና በዚህ ጊዜ ውስጥ ኢትዮጵያ ውስጥ ማይክሮ ፋይናንሶች በጣም ጠማሞች ናቸው። ማርያምን ነው የምላችሁ፣ ለድሃ የተቋቋሙ አይደሉም። አሁንም ደግሜ በድፍረት መናገር እችላለሁ። ትናንሽ ስሞል ቢዝነስ ላላቸው ሰዎች የተቋቋሙ ድርጅቶች አይደሉም። ለባለ ሀብቶች ምናምን የተቋቋሙ ናቸው ብዙ ማይክሮ ፋይናንሶች። ይህንን ደግሞ በተንቀሳቀስኩበት አይቻለሁ። እኔ የቤት ካርታ ካለኝ ምን ማይክሮ ፋይናንስ እኮ መሄድ አይጠበቅብኝም። በጣም ብዙ በቶሎ ሊሰጡ የሚችሉ ተቋማቶች አሉ፣ ግን ያከብዳሉ። አሁን እነሱ ሲሏችሁ ቢዝነሳችሁን እንድታስፋፉበት ምናምን አብሶ ማስታወቂያው ትንሽ ገሎታል።
እና ጥሩ አይደሉም። የሁሉም በዚህ አጋጣሚ ላመሰግን እወዳለሁ ማለት ነው። ከሁሉ ነው በአጭር ጊዜ ገንዘብ መውሰድ የቻልኩት። ዮናታን ይትባረክ ወይም ደግሞ ዮኒ ሰማዕቷ ልጅ ብላችሁ የማይክሮ ፋይናንስ ድርጅቱ ሰላም የምትባላለች እሷ ጋር ብትሄዱ በቶሎ እናንተ ሙሉ ዶክሜንት ካቀረባችሁ እሷ በቶሎ ትሰጣችኋለች ማለት ነው። ይሰጣችኋል። የዛ የድርጅቱ ሰራተኛ ናት፣ ግን በጣም ትሁት ናት። ሰዎች እንዲወስዱ፣ እንዲለወጡ፣ እንዲሰሩ ሰራተኛ ሆና ማለት ነው። እንደዚህ አይነት ከስተመር ሃንድሊንጋቸውን በጣም የሚገርም ነው። በጣም አሪፍ ነው ማለት ነው። ሪኮመንድ ማስታወቂያ አይደለም ባይዘው እንደኔ ከደሃ ቤተሰብ የተፈጠራችሁ መስራት ፈልጋችሁ ገንዘብ ያጠራችሁ የሚሰጣችሁ ገንዘብ የሚሰጣችሁ የሚያበድራችሁ እንደኔ የሌለ ሰዎች ካላችሁ ሄዳችሁ እንድትጠቀሙ ነው እንደዚህ አብራርቼ እየነገርኳችሁ ያለሁት ማለት ነው። በህይወት ምን አስተማሪ መሰላችሁ? አብሶ በዚህ ሶሻል ሚዲያ ማህበራዊ ሚዲያ በሚባል ነገር ላይ መቆየት ከፈለጋችሁ አስመሳይ መሆን አለባችሁ። በማህበራዊ ሚዲያ ከቆያችሁ ወይም ደግሞ ማህበራዊ ሚዲያ ላይ መኖር ከፈለጋችሁ ግጥም ያለ እንዳውሎ ንፋስ ጊዜውንና ወቅቱን ጠብቆ የሚነፍስና አስመሳይ ሰው መሆን አለባችሁና አልጎሪዝሙ ላይ ያሉ ሰዎች እንደዚህ አይነት ሰው ነው የሚወዱት። እንደው እኔ የትኛው አልጎሪዝም ተመቸ ብላችሁ የምትሉኝ ከሆነ ፌስቡክ በጣም ጂኒየስ የሆኑ ሰዎች እጅግ በጣም በቃ የሚገርሙ ሰዎች ምንም ባያደርጉላችሁ አንደርስታንድ የሚያደርጓችሁ፣ የሚረዷችሁ፣ የሚያወሯችሁ፣ በርታ የሚሏችሁ፣ ከጎናችሁ የሚቆሙ ሰዎችን የምታገኙበት አልጎሪዝም ማለት ፌስቡክ ነው። እኔ እንደውም እስካሁን ፌስቡክ ላይ በደንብ አለመቆየቴ ይቆጨኛል፣ ያናደኛል። ምክንያቱም ትልቅ አቅም አለኝ ብዬ አምናለሁ። በስራም በሉት በኑሮም በመንፈሳዊ ፕሮጀክቶችም በተለያዩ ነገር ማለት ነው። አሁን 90% በላይ የጻድቁ የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን እየተገነባ ያለው ፌስቡክ ላይ ባሉ ኦዲየንሶቼ ናቸው፣ ቤተሰቦቼ ወይም ተከታታዮቼ ነው። የጻድቁ የአቡነ ገብረ መንፈስ ቅዱስ በ6 ወር ውስጥ እዚህ መድረስ የቻለ። ስለዚህ ፌስቡክ ጥሩ ነው። አብሶ ደግሞ ቢዝነስ ላላችሁ ሰዎች፣ እንደ ልብስ የምትሸጡ ሰዎች፣ ሽፎን የምትሸጡ፣ የሀገር ባህል ልብስ የምትሸጡ፣ አገልግል የምትሸጡ ሰዎች፣ ውጭ ያሉ ሰዎች አሁን 40-80 ክርስትና ልደታቸውን ድሃዎችን መግባችሁላቸው ምናምን እንድታደርጉ ስለሚፈልጉ ፌስቡክን ተጠቀሙት። ብዙ ሰው አይናገርም። ከዛ ባለፈ ደግሞ ፌስቡካችሁ ውጭ ከተከፈተ ቆንጆ ቪው ካለው ፌስቡክ በራሱ ይከፍላል። ይህንን ስንቶቻችሁ ታውቃላችሁ? አሁን ብዙዎቻችን ዩቲዩብ ብቻ ነው የሚከፍል የሚመስል፣ ፌስቡክ ይከፍላል። በደንብ አድርጎ ነው የሚከፍለው። እስካሁን እኔ ተከፋይ አልሆንኩም። የባንክ ቁጥር ምናምን ሚስጥር ምናምን የሚባል ሚስጥር ቁጥር ምናምን የሚባል አለ። እሱን አምኖ የሚሰጠኝ ሰው ስላላገኘው እንግዲህ ፌስቡክ ላይ ክፍያ አልጀመርኩም። ወደ ዳሽቦርድ መቀየር አለበትና ሌላ አካውንት ነው የከፈትኩት። ትልቁ አልሆነም። እኔ ያው ምን ልላችሁ ነው፣ ፌስቡክ አሪፍ ነው እያልኳችሁ ነው። ማህበራዊ ሚዲያ ላይ ከቆያችሁ አስመሳይ መሆን ይጠበቅባችኋል። ውሸታም መሆን ይጠበቅባችኋል። ሌባ አጭበርባሪ መሆን ይጠበቅባችኋል። እንደዚህ አይነት ሰው ከሆናችሁ በጣም ብዙ ኦዲየንስ ማትረፍ ትችላላችሁ። መልመጥመጥ፣ መሽለጥለጥ ምናምን ይቅርታ ለወርዱና ለቃሉ እንደዚህ አይነት ሰዎችን ነው አብሶ ቲክቶክ የሚባለው አልጎሪዝም የሚፈልገው። እንደዚህ አይነት ሰው ሀቅ ያለው እውነት ያለው በእውነት መንገድ የሚጓዝን ሰው አይፈልግም። በዛ ላይ በደቦና በግሩፕ ፍርድ የሚፈረድባቸው አልጎሪዝም ነው ቲክቶክ። በጣም ትንሽ እኛ ሀበሾች ለበጎና ለጥሩ ነገር ተጠቅመነዋል ብዬ አላምንም። እኔ ብትጠይቁኝ በርታ መድኃኔዓለም ቤተክርስቲያን ሙሉ በሙሉ በሚባል ደረጃ በድፍን 1 ዓመት ተሰርቶ የተጠናቀቀው በቲክቶክ ነው። ጥሩ ጊዜ ስለነበረ፣ ጥሩ ዘመን ስለነበረ 2017 ልክ በርታ መድኃኔዓለምን ካስመረኩ በኋላ ግን የቲክቶክ አልጎሪዝሙ በጣም ተበላሽቷል። በቃ መተማማት፣ ወንድም ወንድሙ ላይ ጣት መቀሰር፣ ወንድም ወንድሙን መጣል ምናምን እንደዚህ አይነት ነገሮች ላይ ነው በጣም ብዙ ሰዎች ፍጹም ክርስቲያን ነን እኛ ለቤተ ክርስቲያን እንቆረቆራለን፣ እኛ ለቤተ ክርስቲያን እናስባለን የሚሉ ሰዎች እጅግ በጣም ፍጹም በቃ ክርስቲያናዊ ያልሆነ
ኦርቶዶክሳዊ ያልሆነ የቤተ ክርስቲያን አስተምሮ ያልሆነ ነገር ሲያንጸባርቁ ይታያሉና ትንሽ አልጎሪዝሙ ደስ አይልም የሱ። ግን ቢዝነስ ያላችሁ ሰዎች ፌስቡክ ብትጠቀሙ፣ ኢንስታግራምም ጥሩ ነው። ዩቲዩብ ብትሰሩ፣ አሁን እኔ ዩቲዩብ ላይ እየቀጠቀጥኩ ነው። ወደፊት እንግዲህ በዚህ የዩቲዩብ ቻናሌ ይሄ የዩቲዩብ ቻናሌ ስንተኛ መሰላችሁ? 5ኛ ወይ 4ኛ የዩቲዩብ ቻናሌ ነው። ስለዚህ በዚህም ገንዘብ ለማግኘት የህይወት ተሞክሮዬን ለእናንተ እያጋራው እገኛለሁ ማለት ነው። ትንሽ እናቴ ታማሚ ነገር ናት፣ ታማሚ ናት። አሁን በዚህ የዩቲዩብ ቻናል እና እንደዚሁም ደግሞ እዚህ ወርክሾፕ ላይ የተበደርኩትን ብድር ከመለስኩ በኋላ እናቴን ጥሩ ሆስፒታል አስገብቶ ማሳከምና እናቴን ከዚህ በኋላ መንከባከብ ነው የምፈልገው። ያው ያደግኩት እኔ አያቴ ጋ ነው፣ እናቴ ጋ አይደለም ያደግኩት። ስለዚህ ከአያት ጋር ያደገ የእናት ፍቅር የማያውቅ ልጅ አይነት ነኝ እኔ እና ይቆጨኛል ለእናቴ የሆነ ነገር ማድረግ ባለመቻሌ። ስለዚህ ከዚህ በኋላ ለእናቴ ብዙ ነገሮችን ማድረግ እፈልጋለሁ። እናቴ መደገፍ ማቁረብ እፈልጋለሁ። ስጋው ደግሞ እንድትቀበልልኝ እፈልጋለሁ። ከዛም ባለፈ ቀርፍ ብላ እኔ በወር አስቤዛ እያደረግኩላት ሰራተኛ ቀጥሬላት እንድትኖር እፈልጋለሁ። ህልሜ ነውና እስቲ ህልሜን እንዳሳካ እናንተም አግዙኝ። የዩቲዩብ ቻናሌን ሰብስክራይብ አድርጉ። ብዙ ነገሮችን አስለፈለፋችሁኝ። ዛሬ ወርክሾፓችን 4ኛ ቀኑ ይህንን ይመስላል። በጥቂቱ ላሳያችሁና ይሄው እዚህ ጋር እንደምታዩት ይሄ ብክትክት ብሏል። አሁን እነሱ ከጨረሱት በኋላ ይሄው እዚህ ጋር እንደምታዩት ይሄ እዚህ ጋር ነው ያላለቀው። ይሄ ቦርዱ አልቋል። ይሄው እንደምታዩት እንዴት አያችሁት? እንዴት አያችሁት? ያምራል። ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ፍቅራችሁን ኮሜንት ላይ ግለጹልኝ። በቀጣይ በቆንጆ ቆንጆ የዩቲዩብ ቪዲዮዎች እንደምመጣ ተስፋ አደርጋለሁ። ሰላም ሁኑልኝ። ሰላም ቆዩልኝ።